ሰላም ጤና ይስጥልኝ ክቡራትና ክቡራን የኢትዮጵያን ብሪፍ ሚዲያ ተከታታዮች በያላችሁበት ሰላም ለእናንተ ይሁን እያል እንግዲህ የዛሬውን የጂኦ ፖለቲካል ብሪፊንግ ከዚህ ሰዓት ጀምሮ የምናቀርብ ነው የሚሆነው። እንግዲህ ከትናንት በስቲያ ባቀረብነው አንድ ጂኦ ፖለቲካል ብሪፊንግ ላይ በተለይም የህዳሴው ግድብን በሚመለከት ማብራሪያ በዛሬው ዕለት እንደምናቀርብ እና በተከታታይ ክፍሎች ከእሱ ጋር የተያያዙ ጂኦ ፖለቲካል ብሪፎችን እንደምንሰጥ ገልጸን ነበር። ነገር ግን አዲስ የተከሰተ ጉዳይ በተለይም ኢትዮጵያ የሱዳን ፈጥኖ ደራሽ ኃይልን ትደግፋለች ከሚል ጋር ተያይዞ የተነሳ አንድ ሀሳብ አለ። ከጉዳዩ አስቸኳይነት ጋር ተያይዞ እንግዲህ በሱ ጉዳይ ላይ ቅድሚያ ሰጥተን የዛሬ ጂኦ ፖለቲካል ብሪፉን ልንሰጥ አስበናል። እንግዲህ ከዚህ ጉዳይ ጋር በተያያዘ የተለያዩ ግምቶች፣ የተለያዩ አስተያየቶች እንዲሁም የመጀመሪያ ደረጃ መረጃ አለን የሚሉ ሰዎችም የራሳቸውን ምልከታ እየሰጡ ነው። እኛም እንግዲህ በራሳችን በኩል ካለን ሙያ አንጻር ይህንን የጂኦ ፖለቲካ ውጥንቅጥ እንዴት ተመለከት ነው የሚለውን አንስተን የምናብራራ ነው የሚሆነው በዛሬው የጂኦ ፖለቲካል ብሪፊንጋችን። እንግዲህ በዛሬው የጂኦ ፖለቲካል ብሪፊንጋችን ላይ ትኩረት የምናደርገው በትናንትናው ዕለት እንግዲህ ሮይተርስ የዜና ወኪል ይዞት የወጣ እንደ አነጋጋሪ ዘገባ አለ። ይህም እንግዲህ ከኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የሚደራጅበት የሚሰለጥንበትና ራሱን ለጦርነት የሚያዘጋጅበት ቦታ ፈቅዳ ሰጥታለች። ይህንን ደግሞ የተባበሩት አረብ ኤሚሬቶች በገንዘብ እየደገፈችው ነው የሚል መግለጫ ነው ይዞት የወጣው። እንግዲህ ሮይተርስ በዘገባው እንደገለጸው የተወሰኑ ስማቸው እንዲጠቀስ ያልፈለጉ የኢትዮጵያ ባለስልጣናትንና የዲፕሎማቲክ ማህበረሰቦችን እንዲሁም የሳተላይት ምስሎችን ተጠቅሞ ነው ሮይተርስ በዚህ ዙሪያ ላይ ዘገባውን ያጠናቀረው። የተባበሩት አረብ ኤሚሬት የውጭ ጉዳይ ሚኒስቴርን አናግሮ ማብራሪያ እንደጠየቀ፣ ነገር ግን በእንደዚህ አይነት ክስተት ውስጥ እጇ እንደሌለበት የተባበሩት አረብ ኤሚሬቶች ማለት ነው ገልጻለች። ዞሮ ዞሮ በተለይም ኢትዮጵያ በዚህ ጉዳይ ላይ ተሳትፎ ማድረጓን በዛሬው ዕለት ደግሞ የአሜሪካ የውጭ ግንኙነት ኮሚቴ ሊቀመንበር ዛሬ ማብራሪያ ሰጥተዋል። በተለይም የኢትዮጵያ ተሳትፎ በዚህ ልክ መሆኑ በተለይም በሱዳን ፈጥኖ ደራሽ ኃይል ላይ ማዕቀቦችንና የስም ዝርዝሩንም በሽብርተኝነት ከማስገባት ጋር ተያይዞ ሌሎች ቀጣይ አቅጣጫዎችን ማየት እንደሚያስፈልግ የተጠቆመበት ክስተት አለ። በዛሬው የጂኦ ፖለቲካ ብሪፍ ግን እኛ በትኩረት ልናየው የፈለግ ነው ራሱን በተለይም ይህ የሱዳን ፈጥኖ ደራሽ ኃይል በተለያዩ ዓለም አቀፍ ተቋማት ዘንድ ስሙ በተለያዩ ወንጀሎች የሚጠቀስ በተለይም በሰብአዊ መብት ጥሰትና በጅምላ ግድያ የሚነሳ ኃይል ጋር ኢትዮጵያ ራሷን ከዚህ ቡድን ጎን በሱዳን ጦርነት ኢትዮጵያ ራሷን ከዚህ ቡድን ጎን ለምን አገኘች የሚለውን አንስተን ማብራራት ያስፈልገናል። በተለይም እንግዲህ አንዳንድ ፖለቲከኞች ኢትዮጵያ በዚህ ቡድን ላይ ያላት ተሳትፎ በተለይም የተባበሩት አረብ ኤሚሬቶችን ተልዕኮ የማስፈጸም እንጂ ሌላ ሚና የላትም የሚል አይነት ይዘት ያለው ማብራሪያ ተሰጥቷል። እንግዲህ ኢትዮጵያን ብሪፍ ሀሳቦች ወይም ነገሮች በነጻ አስተያየት፣ በነጻ ውይይት፣ በነጻ ሀሳብ ይበስላሉ ብለን ነው የምናምነው። እንግዲህ ሰዎች በተመለከቱት በተረዱት ልክ በዛ አይተውታል። ኢትዮጵያን ብሪፍ ደግሞ በራሷ መነጽር ለማየት ትሞክራለች። እንግዲህ በመጀመሪያ የሱዳንና የኢትዮጵያ ግንኙነት ከታሪክ አንጻር ምን ይመስላል የሚለውን ነገር አንስቶ በተለይም ከቅርብ ጊዜ ወዲህ ያለውን አንስቶ ማብራራት ነው የሚገባው። እንግዲህ አንደኛውን ክስተት ስናይ በተለይም ሁለቱም ሀገራት ኢትዮጵያም ሱዳንም ሀገራት መንግስታትን በማዳከም ወደ ስልጣን የሚመጡ ኃይሎችን በመደገፍ ስማቸው የሚጠቀስ ነው። ለምሳሌ ህወሓት ወደ ስልጣን እንዲመጣ ወይም የኤርትራ ጀብሃንም ሆነ ሌሎችን ኃይሎችንም በማስታጠቅና በመደገፍ ረገድ ሱዳን በታሪክ ስሟ የሚነሳ ነው። በዋናነት የግብጽ ተሳትፎ እንዳለ ሆኖ ሱዳን ለታጣቂዎች ቦታ ሰጥቶ ኢትዮጵያን በማስወጋት ረገድም እንግዲህ ስሟ ሲጠራ የቆየ ሀገር ነው። እንግዲህ ኢትዮጵያም ይህንን የሱዳን ያደረሰችባትን በደል በተለይም ኤርትራ እንድትገነጠል ድጋፍ በማድረግ ያደረገችውን በደል ሱዳን ደቡብ ሱዳንን በማገዝ እና ደቡብ ሱዳን የተባለች ሀገር ከሱዳን እንድትገነጠል የራሷን አስተዋጽኦ በማበርከት ተበቅላታለች የሚሉ ሰዎች አሉ። ዞሮ ዞሮ ከዚህ ጋር ተያይዞ የሚነሳም ታሪካዊ የሚባል ድምፅ በከፍተኛ ደረጃ ጎልቶ የማይነገር ይህ ክስተት አለ። ሌላው ደግሞ በቅርቡ በነበረው በተለይም የፌዴራል መንግስቱ ከህወሓት ጋር በነበረው ጦርነት ወቅት በተለይም ማይካድራ አካባቢ ጭፍጨፋ ፈጽሟል ለተባለው ኃይል ሽፋን ሰጥታለች፣ ከለላ ሰጥታለች፣ እንዲሁም የህወሓት ታጣቂዎችን ታሰለጥናለች፣ ትደግፋለች ተብሎ ሱዳን ስሟ ሲነሳ እንደቆየ እናስታውሳለን። በዚህ ሳያበቃ የፌዴራል መንግስቱና ህወሓት ጦርነት በነበሩበት ወቅት እንግዲህ ሱዳን አልፋሽቃ የተባለውን የኢትዮጵያ ግዛት በኃይል ተቆጣጥራ በርካታ የኢትዮጵያ አርሶ አደሮችን ያፈናቀለችበትና ንብረታቸውን የወረሰችበት ክስተት እንደነበረ ይታወቃል። በዛም ሳያበቃ ኢትዮጵያ ችግሩን ከሱዳን ጋር ያላትን ችግር በውይይት ለመፍታት ያደረገችውን ሙከራም ወደ ጎን እንዳለችውና በተለይም ከአማራ ክልል አካባቢ ያሉ ሚሊሻዎች ትንኮሳ ፈጽመውብኛል፣ የኢትዮጵያ እየወጋችኝ ነው አይነት የሚል መግለጫዎችን ስትሰጥና ጉዳዩን ዓለም አቀፋዊ ስታደርገው እንደነበር ኢትዮጵያም በዚህ የሱዳን እንቅስቃሴ በተለይም የኢትዮጵያን መዳከም እንደ እድል በመጠቀም ግዛቴን ወራለች የሚል ቂም እንደያዘችባት በተለያየ አግባብ ሲገለጽ የነበረ ነው። ይህ ብቻ ሳይሆን እንግዲህ ከኦማር አልበሺር መውደቅ በፊት የህዳሴው ግድብ ድርድርም በዓለም አቀፍ ደረጃም ይሁን በተለያዩ መስኮች ሲደረግ የነበረው ድርድር ላይ
ሱዳን በተወሰነ መልኩ ኢትዮጵያን ስትደግፍ የነበረ እንደሆነ ይታወቃል። ያው የግብፅን ተጽዕኖ በመፍራት አንዳንዴ ከግብፅ ጋር የምትለጠፍበት አግባብ የነበረ ቢሆንም በዋናነት ግን ከኢትዮጵያ ጎን ቆማ እንደነበረ ይታወቃል። ስለዚህ አጠቃላይ በሱዳን ያለው ጦርነት ምን ይመስላል የሚለውን ደግሞ ስናይ እንግዲህ የግብፅ መንግስት በራሱ በሀገሩ ውስጥ በራሱ ግዛት ላይ የድሮን ማስወንጨፊያ ቦታዎችን ሰጥቶ ከሱዳን ጦር ጋር ተሰልፎ ፈጥኖ ደራሽ ኃይሉን እንደሚዋጋ ይታወቃል። እንግዲህ ይህንን እንቅስቃሴ በተለይም ሱዳን ላይ ለግብፅ የሚታዘዝ አሻንጉሊት የሆነ መንግስት ለመመስረት ግብፅ ጥረት እያደረገች ነው። ይህም የግብፅ ስውር አጀንዳ በኢትዮጵያ ላይ በተለይም ከናይል ተፋሰስ ጋር ወይም ከአባይ ወንዝ ጋር በተያያዘ ተጽዕኖ ለማሳደር የምታደርገው ጥረት ነው የሚል የኢትዮጵያ መረዳት አለ። ስለዚህ እንግዲህ ኢትዮጵያ በሌላ ወገን ይህንን ፈጥኖ ደራሽ ኃይል ስትደግፍ በዋናነት ምንድን ነው ካልኩሌት ያደረገችው የሚለውን ማየት ያስፈልጋል። የኢትዮጵያ ትኩረት ዋናው ፈጥኖ ደራሹን የመደገፍ ሳይሆን ከጠንካራ በተለይም ጸብ አጫሪነት ከግብጽ ጋር ሆኖ ኢትዮጵያን የሚያዳክም ጠንካራ የሱዳን መንግስት ከመኖር ይልቅ የተዳከመ ሱዳን መኖሩ ለኢትዮጵያ ብሔራዊ ጥቅም አዎንታዊ ሚና አለው ያለች ይመስላል። ዞሮ ዞሮ ግን በታሪካዊ ሂደቱም ስናይ ሁለቱም ሀገሮች በተለያየ ወቅት ሲካሰሱ የኖሩ ናቸው። ነገር ግን እንግዲህ አንዳንድ የፖለቲካ ተንታኞችም እያብራሩት እንደሆነ እንዳለው በተለይም ለህዳሴው ግድብ ቅርበት ባለው ቦታ ላይ ለዚህ ፈጥኖ ደራሽ ኃይል በኢትዮጵያ ቦታ መስጠቷ የህዳሴውን ግድብ ደህንነት አደጋ ላይ የሚጥል እንደሆነ እያብራሩት ነው። በእርግጥ ግብጽም ይህንን ጉዳይ በተደጋጋሚ ስታነሳው የነበረና ኢትዮጵያ የህዳሴውን ግድብ ደህንነት መጠበቅ ስለማትችል አብረን እናስተዳድረው የሚል ጥያቄ ስታነሳ ነበር። ስለዚህ ፈጥኖ ደራሽ ኃይሉ በዚህ አካባቢ እየተደራጀ የጦርነት እንቅስቃሴዎችን እያደረገ መሆኑ ለግብጽ እንግዲህ መልካም ዜና ነው። ምክንያቱም ዓለም አቀፉን ማህበረሰብ ለማሳመን ይጠቅማታል። ፈጥኖ ደራሽ ኃይሉ በሰብአዊ መብት ጥሰት የሚወቀሰው ኃይል በዓለም አቀፉ ማህበረሰብ ዘንድ በተለያዩ ወንጀሎች ስሙ እየተነሳ ያለው ኃይል በዚህ አካባቢ እንቅስቃሴ ማድረጉ በተለይም እንግዲህ ሮይተርስ ይዞት የወጣው ዘገባ ኢትዮጵያን አጣብቂኝ ውስጥ የሚከት ይመስላል። ዞሮ ዞሮ ግን የኢትዮጵያ ተሳትፎ በተለይም እንግዲህ ኢትዮጵያ በግልጽ እያደረኩ ነው አይደለሁም የሚል ሀሳብ ባትሰጥም እንደ ባለሙያ ምናልባት ኢትዮጵያ ፈጥኖ ደራሽ ኃይሉን በእውነት ደግፋ ከሆነ ከምን ካልኩሌሽን ወይም ከምን ጥቅም ስትራቴጂካዊ ጥቅም አንጻር ነው የሚለውን ማየት ነው የፈለግነው። ስለዚህ አንደኛው ከአልፋሽቃ ጋር ወይም ኢትዮጵያ በተዳከመችበት ወቅት ያንን እድል ሱዳንን ለመጠቀም እንደሞከረችና ሱዳን ለኢትዮጵያ ጥሩ ጎረቤት አይደለችም። በተለይም ይሄ በሱዳን በአልቡርሃን የሚመራው ወታደራዊው መንግስት ለኢትዮጵያ ጥቅም ጥሩ አይደለም የሚል አንድ ኢትዮጵያ ከግምት ውስጥ ያንን አስገብታ ሊሆን ይችላል። ሁለተኛ እንግዲህ ኢትዮጵያ እንደሚታወቀው ሁለቱን ኃይሎች ለመደራደር ወይም በሱዳን እየደረሰ ያለውን የሰብአዊ ቀውስ ለመፍታት አዲስ አበባ ውስጥ አንድ ዓለም አቀፍ ኮንፈረንስ አዘጋጅታ እንደነበር ይታወቃል። ነገር ግን ይህ ክስተት ቢኖርም የሱዳን በተለይም ወታደራዊ መንግስቱ አልቡርሃን ከግብጽ ጋር ከመለጠፍ አላቆመም። ይህ የሚያሳየው ለኢትዮጵያ ብሔራዊ ጥቅም ስጋት መሆኑን የሚያሳይ ነው። ስለዚህ ሱዳን ውስጥ ጠንካራ መንግስት መፈጠሩ ለኢትዮጵያ ስጋት ነው የሚል እምነት ያላት ይመስላል ኢትዮጵያ። በሁለተኛ ደረጃ እንግዲህ ከታሪክም አንጻር ስናየው ሱዳን የኢትዮጵያ ተፋላሚ ኃይሎችን በተለይም በኢትዮጵያን ማዕከላዊ መንግስቱን ለማዳከም ጥረት የሚያደርጉ አካላትን በታሪክም ስትደግፍና የኤርትራ ታጣቂ ኃይልንም ቢሆን ስትደግፍ የነበረች ስለሆነ ከዚህ ጋር የተያያዘም ሊሆን ይችላል። ስለዚህ ታጣቂ ኃይሎችን አንዱ ሀገር በአንዱ ላይ ሲያነሳሳና ሲደግፍ አዲስ ክስተት ሳይሆን ከዚህ በፊትም የነበረ ሁለቱም ሀገራት ስማቸው የሚነሳበት ነገር ነው። ሌላው እንግዲህ በዚህ ጦርነት ኢትዮጵያ ብቻ ሳይሆን ደቡብ ሱዳንም እየተሳተፈች እንደሆነ ስሟ እየተነሳ ነው። ይህም አደገኛ ነው። ዞሮ ዞሮ የሱዳን ጦርነት አሁን ከአገር ውስጥ የሚደረግ በሁለት ተፋላሚ ኃይሎች መካከል ብቻ የሚደረግ ጦርነት መሆኑ ቀርቶ ቀጣናዊ መልክ ይዟል። ግብጽ በሌላ በኩል የሱዳንን ጦር እያገዘች ነው፣ በዚህ በኩል ደግሞ ኢትዮጵያ ፈጥኖ ደራሹን እያገዘች ነው፣ ሳውዝ ሱዳን እያገዘች ነው የሚል አለ። ስለዚህ ቀጠናዊ መልክ ይዟል። ዞሮ ዞሮ እንግዲህ ሀገራት የራሳቸውን ብሔራዊ ጥቅም ለማስከበር የሆነ አካልን እየደገፉ እንደሆነ ነው የሚያሳየው። ሌላው እንግዲህ እድሎቹና ስጋቶቹ ምንድናቸው የሚለውን በመጨረሻ ማንሳት ያስፈልጋል። አንደኛው እንግዲህ ከቅርብ ጊዜ ወዲህ በተለይም የሱዳን ጦር በአልቡርሃን የሚመራው ማለት ነው በከፍተኛ ኃይል እየተደራጀ እየተጠናከረና መንግስትነቱን እየተቆጣጠረ የውጊያ አድማሱን እያሰፋና በርካታ ይዞታዎችን ከፈጥኖ ደራሽ ኃይሉ እየነጠቀ ይመስላል። ይህ ደግሞ ለኢትዮጵያ እንግዲህ ስሟ ፈጥኖ ደራሹን ትደግፋለች ተብሎ ስሟ ሲነሳ ለነበረው ኢትዮጵያ ትልቅ ፈተና ይመስላል። ይህ ብቻ ሳይሆን በተለይም ይሄ ፈጥኖ ደራሽ ኃይሉ ይሰለጥንባታል በተባለው አካባቢ ሌላ ጦርነት የመቀስቀስ እድል ይፈጥራል። እንግዲህ ሱዳንም ግብጽም ተባብረው ጥቃት ሊያደርሱና ሌላ ጉዳት ሊመጣ ይችላል። ይህም እንዳንድ ስጋት። ሌላው እንግዲህ የሱዳን ወታደራዊ መንግስት እድል ቀንቶት ማዕከላዊ መንግስቱን የማይቆጣጠር ከሆነ ደግሞ የሱዳን መፍረስ ደግሞ አሁንም ለኢትዮጵያ ስጋት ነው። ምክንያቱም ድንበር ተሻጋሪ ታጣቂ ቡድኖች ሱዳን ውስጥ የመፈልፈል እና ለኢትዮጵያ ስጋት የመሆናቸው እድል ከፍተኛ ነው። እንግዲህ ሊቢያ ላይ እንዳለው ማለት ነው። ስለዚህ የሱዳን መፍረስም
ለኢትዮጵያ ስጋት ነው። የሱዳን መጠናከርም ለኢትዮጵያ ስጋት ነው። ነገር ግን እንግዲህ ኢትዮጵያ ፍላጎቷ በተለይም ይሄንን የፈጥኖ ደራሽ ኃይሉን በእርግጥ እየደገፈች ከሆነ ፍላጎቷ ከጠንካራ ሱዳን ይልቅ የተዳከመች ሱዳን ለኢትዮጵያ ጥሩ ነች የሚል ይመስላል። በሌላ መልኩ ደግሞ ስናየው እንግዲህ በተለይም ይሄን ፈጥኖ ደራሽ ኃይሉን ኢትዮጵያ እያስታጠቀች ነው፣ እያሰለጠነች ነው የሚለው ደግሞ በዓለም አቀፉ ማህበረሰብ ዘንድ የኢትዮጵያን መልካም ስም የሚያጠለሽና እስከ ማዕቀብም የደረሰ አደጋ ሊያስከትልባት የሚችል ፈተና እንደሆነ ተደርጎ ሊወሰድ ይገባል። ሌላው እንግዲህ ኢትዮጵያ ተሳክቶላት የተዳከመች ሱዳን ከተፈጠረች ደግሞ ግብጽ ተጽዕኖ ነፃ የሆነ ገለልተኛ የሆነ መንግስት ከተፈጠረ ወይም ደግሞ የተዳከመች ሱዳን መፈጠሯ ደግሞ አሁንም ለኢትዮጵያ እንደ መልካም አጋጣሚ ነው የሚሆነው። ምክንያቱም አብዛኛውን ጊዜ የህዳሴውን ግድብም ሆነ ከአባይ ተፋሰስ ጋር ተያይዞ ያሉ ድርድሮችን ግብጽ ብቻዋን አይደለም እያስኬደችው ያለ፣ እንደ አጋር ከወዲህ ሱዳንን ከጎን በማሰለፍ ነው ጥረት እያደረገች ያለ። ስለዚህ ሱዳን ከግብጽ ተጽዕኖ ገለልተኛ የምትሆን ከሆነ ራሷን አስችላ በገለልተኝነት የራሷን ብሔራዊ ጥቅም ብቻ የምታገናዝብ ከሆነ ይህም ለኢትዮጵያ እድል ነው። በተለይም ኢትዮጵያ በናይል ተፋሰስ ላይ የሚኖራትን የዲፕሎማሲ ተጽዕኖ በከፍተኛ ደረጃ የሚጨምርላት ነው የሚሆነው። ጠቅለል ተብሎ ሲታይ ኢትዮጵያ ይህንን ኃይል ለምንድን ነው የምትደግፈው ሲባል ከጸባጫሪዋ በግብጽ ከምትደገፈዋ ሱዳን ይልቅ የተዳከመች ሱዳን ጎረቤቴ ብትሆን ይሻለኛል ብላ የመረጠች ይመስላል። አንደኛው ይሄ ነው። ሁለተኛ ዓለም አቀፉ ማህበረሰብም ሆነ የአካባቢው ሀገራት በሚያደርጉት ጥረት የግብጽን ስልታዊ የሆነ ተጽዕኖ ለመገደብ ለኢትዮጵያም የሚጠቅም ይመስላል። ምክንያቱም ሁለቱም ሀገራት እየተሳተፉ ነው ሲባል ሁለቱም ሀገራት ተጽዕኖ ነው የሚያደርባቸው። ስለዚህ ችግሮቻቸውን ራሳቸው የሱዳን ተፋላሚ ኃይሎች ብቻ እንዲፈቱ እድል የሚከፍትና የኢትዮጵያና የግብጽን ተጽዕኖ ለመገደብ ዓለም አቀፉ ማህበረሰብ በሁለቱ ሀገራት ላይ ጫና ሲያደርግ ይህም የግብጽን ተጽዕኖ በመገደብ ረገድ የሚኖረው ሚና ጥሩ የተሻለ ነው የሚሆነው። ስለዚህ ይህም እንደ አንድ እድል ነው ተብሎ ሲታይ ግን እንግዲህ የአፍሪካን ቀንድ ፖለቲካ ጠቅለል አድርገን ስናየው ማን ጦርነቱን ጀመረ የሚለው ሳይሆን ማን ከጦርነቱ የበለጠ ተጠቀመ የሚለው ነው የሚወስነው። ስለዚህ በግብጽ የሚደገፈው ኃይል የመንግስትነትን ቦታውን ከያዘና ከተጠናከረ ኢትዮጵያ የነበራት ተሳትፎ በኪሳራ ተጠነቀቀ ነው የሚሆነው። ይሄ የፈጥኖ ደራሽ ኃይሉ ተሳክቶለት ስልጣኑን ከያዘ ደግሞ ኢትዮጵያ ተሳካላት ነው ሊባል የሚችለው። ስለዚህ ዓለም አቀፉ ማህበረሰብ እንግዲህ በኢትዮጵያም በግብጽም ላይ ተጽዕኖ አሳድሮ ገለልተኛ የሱዳን መንግስት ከተመሰረተ ከግብጽም ከኢትዮጵያም የማይወግን ከተመሰረተ ደግሞ ይህም ለኢትዮጵያ እንደ እድል ነው የሚቆጠረው። ስለዚህ ጠቅልል አድርገን ስናየው ኢትዮጵያ በሱዳን ውስጥ ያላት የጦርነት ተሳትፎ በተለይም በቀጥታ ተሳታፊ ባትሆንም በተዘዋዋሪም ቢሆን ይህንን የፈጥኖ ደራሽ ኃይሉን በመደገፍ ረገድ የምታደርገው ተሳትፎ በዋናነት ራስን ከመከላከል ጋር የተያያዘ ነው። ራስን ከመከላከል ሲባል ጠንካራ የሆነ በግብጽ የሚታዘዝ የሱዳን መንግስት እንዳይፈጠር ከመፈለግ ይመስላል። አንደኛው ይሄ ነው። ሁለተኛው ገለልተኛ የሆነ የሱዳን መንግስት እንዲፈጠር ከመፈለግ ይመስላል። በመርህ ደረጃ በዓለምም ሆነ በሌሎች ጉዳዮች ጋር የኢትዮጵያ መንግስትና የፈጥኖ ደራሽ ኃይሉ የሚያገናኛቸው ነገር ባይኖርም ጠላት ወዳጅ ነው አይነት ሀሳብ ውስጥ የገቡ ይመስላል። ስለዚህ ይህንን ኃይል በመደገፍ የግብጽን ተጽዕኖ ለመግታት የታሰበ ይመስላል። አመሰግናለሁ።